ሰላም እንዴት ናችሁ? በዛሬው ክላስ ለፎር ሉፕ እና ብሬክ እና ኮንቲኒው ስቴትመንት አብረን እናያለን። ባለፈው ክላስ ስለ ዋይል ሉፕ እና ኢፍ ስቴትመንት አይተን ነበር ሌሰን 3 እና ሌሰን 4 ላይ። ዛሬ ደግሞ ስለ ፎር ሉፕ ዲቴል እናያለን ማለት ነው። ሶ ባለፈው ስናይ ዋይል ሉፕ እንዴት እንደምንጠቀም አይተናል። ስፔሻሊ ዋይል ሉፕ ጥቅሙ ምንድነው? አንድ ነገር ሪፒትድሊ የሚሰራ ነገር ካለ ያ ደግሞ ያ ሪፒቲሽን ደግሞ መቼ እንደሚያልቅ የማናውቅ ከሆነ ስታርት እና ኤንድ ፖይንት ከሌለው ዋይል ሉፕ በጣም ጠቃሚ ነው ማለት ነው። ስለዚህ አንዱ ጠቀሜታ ይሄ ነው። ሌላው እንግዲህ አሁን ዛሬ የምናየው ስለ ፎር ሉፕ ነው። ትንሽ ከዛኛው ለየት የሚለው ፎር ሉፕ የምንጠቀመው ስታርቲንግ እና ኢንዲንግ ፖይንት ወይ ደግሞ ፊክስ ነምበር ኦፍ ታይም ሲሆን ብቻ ነው የምንጠቀመው። ፊክስ ነምበር ኦፍ ታይም ለምሳሌ ከአንድ እስከ ሺህ ያለው ቁጥር ዲስፕሌይ አርግ ከተባል፣ ስለዚህ ስታርቲንግ ፖይንቱ እናውቃለን፣ ኢንድ ፖይንቱ እናውቃለን። ስለዚህ 1000 ጊዜ ሪፒት እንደሚያደርግ እናውቃለን ማለት ነው። ነገር ግን ላይክ አንድ ፎልደር ውስጥ ያሉትን ፋይል ኮፒ እንዲያደርግልን ወይ ደግሞ እዛ ውስጥ ያለውን ሪድ እንዲያደርግልን እንፈልጋለን። ስለዚህ ቀድመን ያንን ፋይል ካልቆጠር ፎር ሉፕ መጠቀም አንችልም ማለት ነው። ዱ ዋይል ወይ ደግሞ ዋይል ሉፕ ግን ይሄንን እንድንሰራ ያስችለናል ማለት ነው ያለምንም ገደብ። ስለዚህ ዋይል ትሩ ብለን ወይ ደግሞ ዋይል ፋይል ኤግዚስት ብለን ያንን አይተሬት ማድረግ እንችላለን ማለት ነው። ከዛ ውጪ ግን ኦልሞስት ተመሳሳይ ነው ጥቅማቸው ማለት ነው። with the exception of the starting value and end value። ስለዚህ ሲንታክሱ ይሄን ይመስላል። ፎር ሉፕ ስንጠቀም just you need to use a for keyword for አይ እንግዲህ ዋይል ሉፕ ላይ አይ ውጭ ነው የምንጽፈው። አይ ኢኳል ቱ 0 ብለን ከዛ በኋላ ኒው ላይን ላይ ዋይል ብለን ነው የምንጽፈው። እዚህ ግን አንድ ላይን ላይ ነው የሚያልቀው ሁሉም ነገር፣ ኢንክሪመንትም ዲክሪመንትም ማለት ነው። ለምሳሌ ላስታውሳችሁና ኮንሰፕቱ ግልጽ እንዲሆን ዋይል ሉፕ ስንጠቀም ለምሳሌ ከ1 እስከ 10 ያለው ቁጥር ማውጣት ስንፈልግ አይ ኢኳል ቱ 1 እላለሁ። ከዛ ዋይል አይ is less than or equal to 10 I will say print አይ። ከዛ በተጨማሪ ኢንክሪመንት እና በስቴፑን ደግሞ በአንድ ዙር ምን ያህል ርቀት እንደሚሄድ ደግሞ እዚህ ጋር ይገልጻለሁ ማለት ነው። በአንድ እየጨመረ እንዲሄድ ማለት ነው። ስለዚህ ይሄ ከ1 እስከ 10 ያወጣል። ኮኔክት እያደረገ ስለሆነ ነው ጉግል ሰርቨር ጋር። እስከዛችን ልክፈትና እሱ እስከሚጨርስ ይሄ ነው ከ1 እስከ 10 የሚለው ያወጣል። እቺ ሊቀንስና 4 ላድርጎ ስፔስ እንዳይዝብን። ፎር ሉፕ ሲሆን ግን እዚሁ ነው የምንጨርሰው። ፎር አይ ኢን ሬንጅ እንላለን። ሬንጁን እንሰጣለን ከየት እስከ የት እንደሆነ። ስለዚህ ለምሳሌ ከ1 እስከ 10 ወይ ደግሞ ከ1 እስከ 4 ከሆነ እዚህ ጋር እጽፋለሁ። እቺን ኢንክሪመንት እና ዲክሪመንት ኦፐሬተሯን እዚህ ጋር ዋይል ሉፕ ላይ የምንጽፈው ደግሞ እዚህ ጋር ሶስተኛ ላይ እንጽፋለን ማለት ነው። አንድ ካልኩ በአንድ እየጨመርክ ሂድ፣ ሁለት ካልኩ በሁለት እየጨመርክ ሂድ ማለት ነው። ከዛ ኮሎን አድርጌ ፕሪንት የሚለውን እጽፋለሁ ማለት ነው። ፕሪንት አይ። ስለዚህ ለዚህኛው ኢኒሻላይዜሽን አያስፈልግም። ኢንክሪመንት ዲክሪመንት ለብቻ አንጽፍም፣ ኮንዲሽን ለብቻ በዚህ መልክ አንጽፍም ማለት ነው። ስለዚህ አሁን ይሄ ምን ያደርጋል? አንድ ነው፣ ከአንድ ይጀምራል፣ አንድን ያወጣል፣ 2 ያወጣል፣ 3 4 ላይ ሲደርስ ግን ባይ ዲፎልት ሬንጅ ስንጽፍ ፓይተን ላይ ይሄኛውን አያካትትም መጨረሻ ባለው። ስለዚህ እስከ 3 ነው የሚሄደው ማለት ነው። ይሄኛው ካያችሁት 1 2 3። ስለዚህ 4ን እንዲያወጣልኝ ከፈለኩ እቺን 5 ማድረግ ነው። ሉክ 1 2 3 4። ባንዴ ደግሞ አንድ ሂድ እያልኩ ስለሆነ አንድ ብቻ ነው የሚሄደው 1 2 3። እቺን 2 ቢያደርግ መጀመሪያ ላይ 1 ያወጣል፣ ከዛ ሁለተኛ ዙር ላይ 3 5 እያለ ነው የሚሄደው ማለት ነው። ስቴፑን በዚህ መልክ መስጠት እንችላለን ማለት ነው። ስለዚህ ስቴፑን ኮንትሮል የሚያደርግልን ይችኛው መጨረሻ ናት። ስታርቲንግ ቫሉ መጀመሪያ ላይ የምንጽፈው፣ ላስት ቫሉ እዚህ ጋር ነው። እኒ ማይነስ 1 ነው የሚሆነው። ስለዚህ እስከ 5 ነው የሚሆነው ማለት ነው። ስለዚህ እስከ 10 ቢያደርግ ይሄንን በሁለት እየጨመረ ይሄዳል። 1 3 5 7 9 ይላል ማለት ነው። በዚህ መልክ ነው የሚሄደው። ኦኬ። ለምሳሌ ይሄን መገልበጥ ካስፈለገ ከ10 እስከ 1 ከፈለኩ ደግሞ ስታርቲንጉን 10 አደርጋለሁ፣ መጨረሻውን እጽፋለሁ ላስቱን። ከዛ ዲክሪመንት ነው የምናደርገው ማለት ነው። ባይ -1 1 እየቀነስክ ሂድ። ስለዚህ 10 9 8 7 እያለ ወደ ታች ይሄዳል ማለት ነው። ስለዚህ ይሄኛው ፎር ሉፕ እና ዋይል ሉፕ በዚህ ነው የሚለየው ማለት ነው። ስንጽፍ እቺ ኢኒሻላይዝ አናደርግም፣ እዚህ ውስጥ ነው የሚያገኘው። አይ መጀመሪያ ላይ ተጻፈውን እቺን ያገኛል።
ላስት ቫልዩ ችኛው ኮንዲሽን ደግሞ ሁለተኛ ላይ የምንጽፈው ናት። ሶሪ እቺ ኢንክሪመንት ዲክሪመንት ኦፕሬተራ ደግሞ እዚህ ጋር መጨረሻ ላይ የምንጽፈው ነው። እዚህ ጋር ቢሆን ምን እናደርጋለን? አይ ኢዝ ኢኳል ቱ አይ ማይነስ ዋን ነው የምንለው ማለት ነው። ስለዚህ ይህን አራት አድርገን መገልበጥ ነው። አይስ ግሬተር ዛን ኦር ኢኳል ቱ ዋን። ይህም አዙሩ ነው የሚያወጣልኝ። 4 3 2 1 እንዲሆንልን ከፈለግን በዚህ መልክ ይህንን መስራት እንችላለን ማለት ነው። በአጭሩ ኮንሴፕቱ ይህን ይመስላል። እዚህ ጋር እንደምታዩት ይሄ ሲንታክሱ ነው። ፎር አይ ኢኒሻላይዜሽን ነው። ኢን ስፔስ አለ እዚህ ጋር እንደምታዩት ስፔስ ሬንጅ ከ1 እስከ 11 ባይ ዲፎልት ሶስተኛውን ካልጨመራችሁ ስቴፑ ባይ ዲፎልት 1 ነው፣ አንድ ነው የሚሆነው ማለት በአንድ አንድ እየጨመረ ይሄዳል እናንተ ያንን ካልጻፋችሁ። ስለዚህ በዛ ሩል አሁን 11ን አይጨምርም ብለናል። ኢንዲቫሊው 11 ይላል። ኤን ማይነስ 1 ስለሚሆን 10 ጊዜ ሄሎ ወርልድ የሚለው ጽሁፍ ያወጣልናል። ይሄ ጀስት እቺን ሰርተን ማየት እንችላለን። ፎር አይ ኢን ሬንጅ ፍሮም 1 to 11 ፕሪንት ሄሎ ከምንል እኛ ደግሞ ቻሌንጅ ኔማችን ኮድ ዊዝ ጋዲሳ ብለን እቺን ማየት እንችላለን። እዚህ ጋር 10 ጊዜ ያንን ያወጣል። 1 2 3 4 5 6 7 8 9 10 ወይ ደግሞ አይን ማየት ካስፈለገ you can use variable አይን ፕሪንተር ግን አይ ያደረገን እንዲሰራለን ጀስት ፊት ለፊቱ ማለት ነው። 1 2 3 4 5 ያለ 10 ብሎ እንዲያወጣልን ማድረግ እንችላለን ማለት ነው። እቺ ዲኮሬት ለማድረግ ነው። ስለዚህ ሲንታክሱ ይሄ ነው። የፎር ሉፕ ኢኒሻል ቫልዩ ከዚህ ነው የሚያገኘው። እንደዛ ያደርግ ይላል። ሌላው እዚህ ጋር እንድታይ የምፈልገው ሶሪ እቺን ኮንትሮል ኤምቢ አዲስ ሴል ለመክፈት ነው። ስለዚህ እዚህ ጋር ሌትስ ሴይ ፎር አይ ኢን ሬንጅ ብዬው እዚህ ጋር 10 አልኩት። ምንድን ነው የሚሰራ? አሁን ኤክስፔክት የምናደርገው 3 ነበር አይደለ? ሶሪ ፕሪንት አይ። ስለዚህ ኤክስፔክት የምናደርገው 3 ነገር ነው፣ ስታርት ቫልዩ፣ ኢንድ ቫልዩ ምናምን ብለ። ስለዚህ ያንን ካረግን አንድ ብቻ ከሆነ ምን ያደርጋል? ስታርቲንግ ቫልዩን በራሱ ያገኘና ይህንን ኢንድ ቫልዩ ይቆጥራል በራሱ ማለት ነው። ስለዚህ ቴኗ ኢንድ ቫልዩ ትሆንና እስከ 9 ያለው ቁጥሩ ያወጣል ከዜሮ ጀምሮ። ለምን ኢንዴክስ ሁሌ ከዜሮ ስለሚጀምር ከዜሮ ጀምሮ 10 ቫልዩ ያወጣልናል ማለት ነው። በአጠቃላይ 10 ዳታ ያወጣል ኮንቲኒየስሊ ማለት ነው። ሶ ይሄም ሌላ ምሳሌ ነው። ሶ እዚህ ጋር ሬንጅ 5 ብቻ ብለን ከሰጠነው ስታርት 1 ኢንድ ኢዝ ኢኳል ቱ 4 ስቴፕ ኢዝ ኢኳል ቱ 1 ሶሪ እዚች ጋር ስፈታለች this is going to be 0 here start is equal to 0 end is equal to 4 step is equal to 1 yeah በዚህ መልክ ነው ሪኮግናይዝ። ስለዚህ እዚህ ጋርም ስታርቱ 10 ነው ኢኒሻል ቫልዩ ኦፍ አይ መጨረሻው 1። ስለዚህ ይሄ ዲክሪመንት እያደረገ የሚሄድ ዳታ ነው ማለት ነው። ኢንዱ 1 ስቴፕ ኢዝ ኢኳል ቱ ማይነስ 2 ነው። ስለዚህ መጀመሪያ ላይ 10 ነው። ስለዚህ ሁለተኛ ዙር ላይ 2 እንቀንሳለን 8 ይሆናል፣ 6 ይሆናል፣ 4 ይሆናል፣ 2 ይሆናል። 2 ከሆነ በኋላ 2 ከ2 ስንቀንስ 0 ይሆናል አይደለም? 0 is greater than 1 ፎልስ ይቆማል ማለት ነው። ከዛ በኋላ አይሄድም። ያ የተለያዩ ኤክሰርሳይሶች ናቸው ከፎር ሉፕ ጋር የተገናኘ። ስለዚህ ይሄ ከ0 እስከ 4 ያወጣል። ኢንዴክስ ሁሌ ከ4 ስለሚጀምር 1 እስከ 5 ብለህ ከሰጠን ደግሞ 1 እስከ 4 ያወጣል። ለምን ኤን ማይነስ 1 ስለሚሆን ሁሌ ኤን ማይነስ 1 ነው እዚህ ጋር የምናገኘው 4 ይላል አይደለም? ይሄ ላይክ ዛት ኦኬ። ሬንጅ 1 5 ይላል። ከ1 እስከ 4 ተመሳሳይ ነገር እያገኘ ነው። እያያችሁት ነው። የተለያየ ኮድ ነው ግን አውትፑቱ ተመሳሳይ ነው። እሺ እዚህ ጋር ለየት ብሎ ኢንክሪመንት ዲክሪመንት ኦፕሬተር አለ። በሁለት እየጨመርክ ሂዳል እያለ ነው። ስለዚህ መጀመሪያ ዙር ላይ 1 ያወጣል። 2 ስንጨምር 3 ይሆናል። 3 is less than 5 ትሩ። አሁን ደግሞ 2 ስንጨምር እዚህ ላይ 5 ይሆናል። 5 is greater than 5 false ይቆማል ማለት ነው። same thing ይሄ ደግሞ ዲክሪመንት ነው። this is for decrement again። ፓውዝ እያደረጋችሁ ይህንን ቪዲዮ በራሳችሁ ሞክሩት። you can do the same thing with that of string list። እዚህ ጋር አሁን ጽሁፍ ነው እዚህ ውስጥ ያለው ሊስት ነው። ይህን አትሬት ማድረግ ከፈለግ ፎር አይ ምናምን ብለን ከሚለፋ በአጭሩ በዚህ መልክ መስራት እንችላለን። ፎር ኤክስ ኢን ፍሩትስ። ስለዚህ
for I in range አያስፈልግም ማለት ነው ሊስት ሲሆን። ስለዚህ ኤክስ ስንል እነዚህን ዳታዎች ናቸው። ስለዚህ ፕሪንት ኤክስ ስንል እነዛን በቀላሉ ማግኘት እንችላለን። So let me show you some example related to this. So let me say student names is equal to just list create ላድርግ አበበ ከበደ አበራ አልይ ይህንን ሊስት አለ። ስለዚህ ይህንን አይተሬት አድርጌ እንግዲህ ይሄ 1000 ተማሪ ሊሆን ይችላል፣ ብዙ ሊሆን ይችላል። ይህንን ማውጣት ፈልጋለሁ ዳታውን። ስለዚህ ፎር ኔም ኢን ስቱደንት ኔም ስላለው በቃ ይሄ ቫሪያብል ኔም ነው እዚህ ጋር የጻፍኩት። ስለዚህ ቀጥታ ስቱደንት ኔምስ ብዬው ፕሪንት ኔም። ስለዚህ ሁሉንም በራሱ አይተሬት አድርጎ ያወጣልኛል እዚህ ውስጥ ያለው ማለት ነው። ሶሪ ኤክስ ሳይሆን ኔም ነው እዚህ ጋር የተጠቀምኩት። ተመሳሳይ ቫሪያብል መሆን አለበት። ስለዚህ ጋር እንደምታዩት አበበ ከበደ አበራ ምናምን። ይህንኑ ራሱ ደግሞ በፎር ሉፕ ገና ለፍተን ሌላ ኮድ ጽፈን ማውጣት እንችላለን። ሶሪ እዚህ ጋር ኮንትሮል ኤምቢ ይሄኛውን ምን እላለሁ? ፎር አይ ኢን ሬንጅ ኦፍ ሌንግዝ ኦፍ ስቱደንትስ። ለምን ብዛቱን የሚነግረን ይሄ ነው። ስንት ዳታ እንዳለ በሌንግዝ ፋንክሽን ማግኘት እንችላለን እዚህ ጋር። ከዛ ፕሪንት ብዬው I of print I. Yes. Arrange student names. Then I wanted to print what? Student names of I. No. Okay. T kartalech leza no error የመጣው. So let me check that. እዚህ ጋር እንደምታዩት you get the same output. ግን ይሄኛው ሞር ኮምፕሬንስድ ቨርዥን ነው። በቀላሉ መስራት የምንችለው ገና እንደ ኢንዴክስ አድርገን ከምንለፋ ባጭሩ ኔም ኢን ስቱደንት ኔምስ ካል አውቶማቲካሊ እዚህ ውስጥ ያለውን ዳታ ያገኛል። እንደዚሁ ቁጥሩም ከሆነ በዚህ መልክ መስራት ይቻላል። ኤክስ ኢኳል ቱ 1 2 3 4 ብል እነዚህን ዳታ ከፈለግኩ ፎር አይ ዳታ ኢን ኤክስ እዛ ውስጥ ካለ ፕሪንት አይ። ስለዚህ አሁን እዚህ ሊስት ውስጥ ያለው ቁጥር በቀላሉ በዚህ መልክ ማውጣት እንችላለን። 1 2 3 4። ስለዚህ አንዱ ይሄ ነው። and use a for loop to print the integers from -5 to 5 ነው ኢንክሉሲቭ አድርጉ። ስለዚህ ሁለቱም መውጣት አለበት እያለ ነው። ስለዚህ for loop ተጠቅመን ይሄንን አውጣ ዲስፕሌይ አድርግ እያለ ነው። so we can do that maybe so for loop ስለሆነ for I in ሬንጁ ከየት ነው? -5 መጨመር አለበት አይደል? -5 መጨረሻው ደግሞ 5 ይላል። ስለዚህ 6 እናደርጋለን ማለት ነው። so you can print I. come on እዚህ ጋር እንደምታዩት ከ-5 እስከ 5 ያለው ኢንቲጀር ቫሉ አውጥቶልናል። እንቀጥል አሁን ደግሞ ወደ ሌላ ጥያቄ። ኦኬ it says use a for loop to print the first 10 square number። ስለዚህ እያንዳንዱ ቁጥር ስኩዌር እያደረግ ካውጣ ነው የመጀመሪያ አስሮቹ። ስለዚህ ያንንም በቀላሉ መስራት እንችላለን። እዚህ ጋር መተን just for I in range 10 ስለሚል እዚህ ጋር 11 ማድረግ አለብና ከዛ የምናወጣ print square ማለት እዚህ ጋር ስኩዌር ማለት I times I ይሆናል ማለት ነው። ስኩዌር ስንፈልግ አይደለም። ከዛ print square። ስለዚህ ለእያንዳንዱ 1 ከ1 ይጀምራል። 1 times 1 1 2 ሲሆን ደግሞ 2 times 2 4 9 እያለ 25 እያለ ይሄዳል። ስለዚህ አስሮቹ እነዚህ ናቸው ማለት ነው። ስለዚህ ሪፒቲቲቭሊ በራሱ ይሄንን ይሰራልናል። Python offers ability to exit okay. Yeah, so now we are about to talk about the mechanism to exit the loop. Okay, በባለፈው ክላስ ሌሰን 4 ላይ አይተናል ስለ ብሬክ ስቴትመንት ከሉፕ እንዲወጣ ማድረግ እንችላለን። ለምሳሌ እዚህ ላይ ኮንዲሽኑ እስከ 11 ይላል አይደለም? ነገር ግን 11 ሳይደርስ እንዲወጣ ማድረግ እንችላለን ማለት ነው። ያንን ለማድረግ ብሬክ ስቴትመንት ወይ ደግሞ ኮንቲኒዩ ስቴትመንት እንጠቀማለን።
ሶ ከሁለቱ አንዱ ነው። ስለዚህ ስለ ብሬክ ስቴትመንት ስናወራ እንግዲህ ሉፑን ውጣ እያልን ነው ማለት ነው። ከሉፑ ውጣ። ለምሳሌ given a list of numbers 4 3 minus 1 2 7 print the list item and if negative number was encountered exit arc ኔጌቲቭ ከሆነ ግን ውጣ እያለ ነው። ስለዚህ እቺን ሰርተን ነው አንድ ሊስት ዲፋይን ላድርግ ኔጌቲቭን ፖዚቲቭም ያለ ለምሳሌ 1 2 3 ከዛ -4 ከዛ 5 6 ስለዚህ ይህንን አይተሬት እናርግና ኔጌቲቭ 4 ላይ ስንደርስ እንዲቆም ነው ሉፑ እንዲቆም ማውጣት እንዲያቆም ማለት። ስለዚህ ሉፕ እንዴት ነው አይተሬት የምናደርገው? ሊስት ከሆነ ባጭሩ ፎር ዳታ ኢን ኤክስ ብለን እንገባለን አይደል? ፎር ዳታ ኢን ኤክስ መጀመሪያ ላይ ቼክ እናደርጋለን። አሁን እንግዲህ ልንወጣ ነው። ፖዚቲቭ ከሆነ ብቻ ነው የምንሰራ የምናወጣ። ኢፍ እንልና ዳታ ኔጌቲቭ ማለት ሌዛን 0 አይደለም? ኢፍ ዳታ ኢስ ሌዛን 0 ከሆነ ኔጌቲቭ ነው። ስለዚህ ውጣ፣ ብሬክ አድርግ ውጣ። ካልሆነ ግን ብለን እዚህ ጋር እንመለስና ለምን እዚህ ጋር ከጻፍኩ ኮዱ የኢፍ ስር ነው የሚገባው። እኛ ደግሞ ያ እዛ ስር እንዲገባ አንፈልግም። ስለዚህ እዚህ ጋር ምን እላለሁ? ዳታውን ፕሪንት አደርጋለሁ። ፕሪንት ዳት ዳታ። ስለዚህ ምን ያደርጋል? አሁን ይሄን ዳይሬክትሊ በአንድ ይጀምራል። ምን ያደርጋል? 1 ኢስ ሌዛን 0 ነው። ይሄን ብሬክ አያደርግም። ይመጣና 1ን ያወጣል። ሁለተኛ ዙር ላይ 3 3 ኢስ ሌዛን 0 ነው አውጣ 4 እንደዛ። ኔጌቲቭ 4 ሲሆን ግን ምን ያደርጋል? ኔጌቲቭ 4 ኢስ ሌዛን 0 አው ውጣ። ስለዚህ እነዚህ አውትፑት ላይ አይወጡልንም ማለት ነው። ሶ ዲስ ኢዝ ዋን ኦፍ ዘ ሜካኒዝም ቱ ኤግዚት ዘ ሉፕ። እዚህ ጋር እንደምታዩት 1 3 4 ኔጌቲቭ 4 ላይ ሲደርስ ሉፑ ከሉፑ ይወጣል ማለት ነው ፕሮግራሙ። ስለዚህ ለምሳሌ እዚህ ጋር የሆነ ነገር እንጨምር። ሉፕ ተርሚኔትድ ይኸው ከዛ ወጥተን ነው ተርሚኔትድ መጨረሻ ላይ። ስለዚህ እቺን ወጥቶ አቆም ማለት ነው። ሌላው ከዚህ ጋር ይመሳሰላል። ራሱን ሊውሰድና ደግሜ ከምጽፍ it is called continue። continue ደግሞ ምን ያደርጋል? አያቆምም፣ ግን አንድ አይተሬሽን እንዲዘል ነው የሚያደርገው። አሁን ለምሳሌ አንድ ይመጣል፣ ሶስትም ይሄ ኮንዲሽን ቫሊዴት ፌል አያደርግም አይደለም? ለምን ፖዚቲቭ ስለሆኑ ይመጣል። ኔጌቲቭ 4 ሲመጣ ምን ያደርጋል? እዚህ ጋር ኔጌቲቭ 4 ኢዝ ሌዛን 0 ትሩ ነው አይደለም? ኮንቲኒዩዋል። ስለዚህ ወደ ታች ሳይሄድ ፕሪንት ሳያደርግ ወደሚቀጥለው አይተሬሽን ይሄድ ይላል። የሚቀጥለው ምንድን ነው? 5 ነው አይደለም? 5 ጋር ይመጣል ማለት ነው። ያንን ትቶ አይወጣም። ስለዚህ 5ን ይዞ ይመጣል። 5 ኢዝ ሌዛን 0 ፎልስ 5ን ያወጣል። ከዛ 6 ኢዝ ሌዛን 0 እንደዛ እያደረገ ነው የሚሄደው ማለት። ስለዚህ ፖዚቲቭ የሆነ ብቻ ያወጣል ማለት ነው ይሄኛው። እዚህ ጋር እንደምታዩት 1 አለ፣ 3 አለ፣ 4 አለ፣ 5ም አለ፣ 6ም አለ። ስለዚህ ኮንቲኒው ለዚህ ይጠቅመናል ማለት ነው። እዚህ ጋር ሌላ ኔጌቲቭ ነምበር ብጨምር ኔጌቲቭ 8 ኮማ ብል ኔጌቲቭ አይወጣም። ኔጌቲቭ 8ም ኔጌቲቭ 4ም አይወጣም። አሁንም እንደምታዩት 1 3 4 5 6 ፖዚቲቭ ብቻ ነው የሚያወጣልን ማለት ነው፣ ፖዚቲቭ ቫልዩ። ስለዚህ በዚህ መልክ ኮንቲኒው እና ብሬክ ስቴትመንት በመጠቀም ፕሮግራማችን ከሉፕ እንዲወጣ ወይ ደግሞ አንድ አይተሬሽን ስኪፕ እንዲያደርግ ማድረግ እንችላለን ማለት ነው። ስለዚህ ምን ይባላል? ኢርሊ ስቶፒንግ ይባላል። ሶ ኦልሬዲ ኤግዛምፕል ወስደን ስላየን ይህንን መተው እንችላለን። ሶ ያ ሜቢ ዚስ ኢዝ ካይንድ ኦፍ ኤክሰርሳይዝ። ምን ይላል? ሉፕ ዋይል ሉፕ የፈለግከው ተጠቀምና የፕሮግራም ዛት አክሰፕት ኔምስ ኦፍ ስቱደንትስ ሪፒትሊ አንቲል ዩዘር ኢንተርስ ክሎዝ። ክሎዝ ሲሆን ግን አቁም ይላል። ስለዚህ እቺን በቀላሉ ብሬክ ስቴትመንት እንጠቀማለን። ኔም ኢዝ ኢኳል ቱ ክሎዝ ሲሆን አቁም ብሬክ ብለን ሌላኛውን መስራት እንችላለን። ያ ሶ ኮንቲኒው ኦልሬዲ ስላወራው this we can skip. Maybe exercise. Write a program to print all even numbers from 1 to 10. ኦልሬዲ ሰርተናል። ይሄንን ግን ጀስት ሪቫይዝ እንዲታረጉ ኢቨን ነምበር ብቻ ነው የተፈለገው። for I in range እስከ ስንት ይላል ጥያቄው? ከ1 እስከ 10 ነው። ስለዚህ 1 to 11 እንልና የተፈለገው ደግሞ ምንድነው? ኢቨን ብቻ ነው አይደለም? ስለዚህ ኢቨን ሲሆን ከ0 እናስጀምራለን እዚች ጋር፣ ወይ ደግሞ ከ1 ጀምረን ያ 0 ጀምርና እቺኛው 2 እናደርጋለን። ፕሪንት ኦድ ሲሆን ግን ከ1 ነው የምንጀምረው። ፕሪንት አይ
0 2 ምናምን እያለ ይሄዳል ማለት ነው። 2 4 6 8 10 እስከ 10 ስለሆነ በዚህ መልክ መስራት እንችላለን። Yeah, okay, it's about even and odd. Yes. Yeah. Write a program that calculates display factorial of a given number. Factorial ልንሰራ ነው። ስለዚህ repetition አለው። So factorial ከሆነ እንግዲህ multiplication ነው። MSA factorial is equal to initially 1 ነው። multiplication ስለሆነ 1 ብለን እንጀምራለን። ለምን? If you multiply any number by 1 ቫልዩን ስለማይቀየር ስለዚህ for I in range maybe ቁጥሩን ከዩዘር እንቀበል. Yes. So let's accept it. So I may say number or I can simply say n. እንግዲህ ትልቅ ቁጥር ስለሆነ ፍሎት እናደርጋለን። input enter the number እንልና እዚች ጋር ተቀበልን። አሁን ፋክቶሪያሉን እንስራ። for I in range of ዲክሪመንት እያደረገ ነው አይደል? ፋክቶሪያል የሚሄደው ከn እስከ 1 እንዲሄድ ነው። ከዛ ኢንክሪመንት ዲክሪመንቱን 1 ነው። ምን እናደርጋለን? we want to multiply factorial is equal to factorial times I። ስለዚህ መጀመሪያ ዙር ላይ ለምሳሌ እኛ ያስገባ ነው 5 ከሆነ ምን ያደርጋል? 5 ይዞ መጣና ምን ያደርጋል? እዚች ጋር ፋክቶሪያል is 1 ነው። 1 times 5 ያደርጋል። yes ከዛ አሁን ፋክቶሪያል 5 ሆነች ማለት ነው ለጊዜው መጀመሪያ ዙር ላይ። ከዛ ሁለተኛ ዙር ላይ ዲክሪመንት ኦፕሬሽን ስለሆነ እቺ -1 ነው የምናደርገው። -1 ይሆናል። ስለዚህ አይን -1 ስናደርግ 4 ይሆናል። በ4 ይባዛል ማለት ነው። ከዛ አሁንም ቀጥሎ ያለው ፕሮሰስ ላይ 2 ምናምን እያለ ይሄዳል። በዛ መልክ ይሰራል ማለት ነው። ሶ ፋይናሊ we need to print this value ከሉፕ ወጥተን ነው የምናወጣው እዚህ ጋር ማለት ነው። እዚህ ጋር ከጻፍን እያንዳንዱ አይተሬሽን ውስጥ ነው የሚጽፈው። ስለዚህ print fact እንጀምር እንግዲህ ከትንሹ 5 ፋክቶሪያል እንጀምርና 120 ነው። sorry something is for I range of n. okay, this needs to be a number, so I need to make this one integer 5. ስለዚህ እንደምታዩት 120 ብሎ አወጣ። ስለዚህ ይሄን ደግሞ ግልጽ እንዲሆን እናሳምራት እቺ። ስለዚህ ዩዘሩ ያስገባው አለ እዚህ ጋር ምን እናደርጋለን? n አለኝ። ስለዚህ ፋክቶሪያል የምትል እንጨምርና equal to ብለን ፎርማሊ n ፋክቶሪያል equal to ብሎ ሪዛልቱ እንዲነግረን just let me 5 ሴንስ ይሰጣል አይደል? አሁን 5 ፋክቶሪያል equal to 120 የምናስገባው 6 ከሆነ ደግሞ የ6 ነው የሚሰራው 6 ፋክቶሪያል equal to 720 እንደዛ እያለ ይሄዳል ማለት ነው። ሶ በዚህ መልክ መስራት እንችላለን። so that the answer, write a program that accepts a number until a negative number is entered. okay በተደጋጋሚ ቁጥር ተቀበል ይላል። ግን ኔጌቲቭ ቁጥር ከገባ አቁም፣ መቀበልን አቁም እያለ ነው። ስለዚህ ለዚህኛው ፎር ሉፕ ነው ወይስ ዋይል ሉፕ ነው የሚሆነው? ገደቡን ወይ ደግሞ ስንት ሪፒቲሽን እንዳለ አናውቅም አይደለም። ስለዚህ ይህንን በፎር ሉፕ መስራት አንችልም። ስለዚህ ስንቀበል ዋይል ሉፕ እንጠቀማለን። ዲስፕሌይ ስናደርግ ግን ፎር ሉፕ መጠቀም እንችላለን ማለት ነው። ስለዚህ ያንን እንስራ። ስለዚህ ኮንቲኒየስሊ የምንቀበል ዳታ ካለ የምንጠቀመው ዳታ ታይፕ ወይ ደግሞ እንትን ሊስት ነው መሆን ያለበት። ሶ ያንን ለማድረግ አንድ ሊስት ያስፈልገናል። you can say number list empty list እዚህ ጋር ዲፋይን እናድርግ። ከዛ በኋላ ዋይል ሉፕ እንጠቀማለን ማለት ነው። ስለዚህ ዋይል ትሩ እንላለን። ለምን መጨረሻውን አናውቅም። ዋይል ትሩ continuously accept the number. yes so I will say n is equal to integer ወይ ደግሞ ፍሎት ማለት እንችላለን። ይሄን ቁጥር ስለሆነ input enter the number then ቼክ እናደርጋለን አሁን ያ ቫሊድ መሆኑ ማለት ነው። እዚህ ጋር ኮቴሽን ስለቀረች ነው። ስለዚህ ያ ቁጥር እንትን መሆኑን ማረጋገጥ አለብን። what's wrong here? እቺ ደብል ስለሆነች እየበጠበጠች ነው። so then we need to check if ላለው if n is less than 0 ኔጌቲቭ ነው አይደለም? ኤግዚት ማድረግ አለብኝ። ስለዚህ ኤግዚት ማድረጊያ ብሬክ ነው። ካልሆነ ግን ምን አደርጋለሁ? ነምበር ሊስት ዶት አፔንድ። ሊስት እንዴት አፔንድ እንደምናደርግ ባለፈው በጣም ብዙ ኤግዛምፕል ወስደን አይተናል።
ኢንሰርት አደረኩ። ስለዚህ አሁን ምን ያደርጋል? አንሊሚትድ ነምበር ኦፍ ታይምስ ነው የሚቀበሉ። ፎር ሉፕ ከሆነ ግን ሬንጁን መስጠት አለብን እና ለዚህ ጥያቄ ምቹ አይደለም። ሶ ዊ ኒድ ቱ ዩዝ ዋይል ሉፕ። ግን ዲስፕሌይ ስናደርግ ግን ፎር ሉፕ መጠቀም እንችላለን። ፎር ልልና ነምበር ኢን ባጭሩ ኢን ነምበር ሊስት ዲስፕሌይ ለማድረግ ይሄ በጣም ይመቻል። ለምን አሁን ፋይናሉን እናውቃለና ስንት ጊዜ እንደሆነ። ስለዚህ can simply say print number። ስለዚህ መጀመሪያ ላይ ለማሳመር እዚህ ጋር list of numbers that you entered ይሄው እንዳለ ማውጣት እንችላለን። ስለዚህ አሁን በተደጋጋሚ 100 ጊዜ የሚሆን አናውቅም። ስለዚህ አንድ ኦኬ ሁለት ሶሪ እዚህ ጋር እየጻፈ ነው 2 3 4 666 የሆነ ቁጥር አሁን እንግዲህ ኔጌቲቭ ሲያስገባ ብቻ ነው የሚቆመው። አሁን እየተቀበለ ነው አይደል? ስለዚህ አሁን ኔጌቲቭ ላስክ። ስለዚህ መቆም አለበት። አሁን ሉፕ እየሰራ ነው እዚህ ጋር እንደምታዩት። yes ኔጌቲቭ ሲሆን ግን ከዚህ ሉፕ ይወጣል። ለምን ብሬክ ስቴትመንት ስላለች ይወጣና አውትፑቱን እያወጣልኝ ነው። ዩት ፕሪንት ሊስት ኦፍ ነምበር ዛት ዩ ኢንተርድ። ስለዚህ 1 2 3 4 6 66 ለምንድን ነው እዚህ ጋር ዜሮ የሚጨምረው? እኔ እኮ ያስገባሁት 1 2 ነው። 1.0 ምናምን ለምንድን ነው የሚያደርግ? ዳታ ታይፕ ፍሎት ካረክ እንደዛ ነው የሚሆነው። እቺን ኢንቲጀር ብናደርግ ኖሮ እንደዛ አይሆንም። ኦኬ ስለዚህ እስቲ አሁን ኢንቲጀር አድርገን ደግሞ እንዲወጪ ኢንት ልበል። ኢንቲጀር ነው ያደረኩት። ስለዚህ ኢንተር ዘ ነምበር እያለን ነው 8 9 ሶሪ እዚህ ጋር ለምን ጻፍኩ? ስለጻፍኩ ነው 1 3 6 አሁን ኔጌቲቭ 2 አደረኩት ይቆማል። ስለዚህ ቆም አይደለም 1 3 6 እያለ ያወጣልኝ ነው። ስለዚህ በዚህ መልክ ሃንድል ማድረግ እንችላለን። ያ this example you can pause and take a look at the answer and እዚህ ጋር ሌላ ጥያቄ አለን። write a program that shows table of multiplication የድሮ ደብተሮች ላይ እንደምታውቁት table of multiplication አለ። ያንን በፎር ሉፕ አድርገን እንዴት እንሰራለን? ስለዚህ ምንም እንትን ነገር አያስፈልግም። ኔስትድ ፎር ሉፕ ነው የሚያስፈልገን። እንደዚህ አይነት ዳታ ሲኖር ስንት ሮው ነው ያለን፣ ስንት ኮሎምን ነው ያለን? አንዱ ሉፕ ይህንን ኮንትሮል ያደርጋል፣ አንደኛው ደግሞ ይህንን ኮንትሮል ያደርግልናል። ስለዚህ እዚህ ጋር እንደምታዩት መልቲፕሊኬሽን ነው የሚሰራው አይደለም? 2 times 2 2 times 3 2 times 4 ስለዚህ ያንን ነው የምንሰራው። ወደ ኮርስ ስትቀይሩ እንደዚህ ነው የሚሆነው። ስለዚህ ሁለት ፎር ሉፕ ያስፈልገናል። እዚህ ጋር እንደምታዩት አንድ እስከ 5 የምንለው ምንድነው? መጨረሻውን ኢንክሉድ አያደርግም። 4 ነው። 4 ሮው ስላለ ይሄኛው ሮውን ነው ኮንትሮል የሚያደርግልን። ሁለተኛው ደግሞ ዲስፕሌይ የሚያናደርገው ቫልዩ ነው 1 to 5 ስለዚህ 1 times 1 1 times 2 እያለ ነው የሚሄደው። you can practice this one by yourself። ይህንን ራሱ ቀይረን ደግሞ ሌላ ነገር እንዲሰራልን ማድረግ እንችላለን። ሜቢ መጽሐፍ ካስፈለገ የጄ እና የአይ just let me write it here ከዚህ ጋር የተገናኙ ብዙ ኤግዛምፕል ስላለ table of multiplication ስለዚህ እዚህ ጋር just ሁለት ፎር ሉፕ ነው የምፈልገው for I in range of 1 to 5 ሁለት ፎር ሉፕ ብለናል for I no j another variable in range እሱም እንደዛ እኩል ስለሚሆን 5 we are just going to do the multiplication we want to print I times j ኮማ አድርገን ኢንዱን ስፔሲፋይ ማድረግ አለብን። እዚህ ጋር አንድ ሮው ላይ እንዳይጨርስብን ኢምፕቲ ነው። ባይ ዲፎልት ኒው ላይን ነው የሚያደርገው ፓይተን። ከዚህ እንደወጣን ፕሪንቱን እንጠራለን። እዚች ጋር ፕሪንት ብለን በዚህ መልክ ካረኝ just this is a table of multiplication እዚህ ጋር እንደምታዩት 1 2 3 4 just ስፔስ እዚች ጋር ስፔስ እንዲከትልኝ እንደዚህ ያደርጋለሁ። በመሃል እዚህ ጋር እንደምታይ ይሄንም በዚህ መልክ መስራት እንችላለን ማለት ነው ባጭሩ 1 2 3 4 አሁን ደግሞ ይሄን ራሱ ወደ ሌላ ነገር መቀየር እንችላለን። ለምሳሌ እቺ አይ ብቻ ካረክ እዚህ ጋር ፕሪንት የምናደርገው ወይ ደግሞ ጄ ካረክ ፒራሚድ ሲ++ የተማራችሁ ታውቃላችሁ ያ ነው የሚሆነው። ኦኬ something is wrong here I think I need to remove this one let me see
አይ ፕሪንት አይ ጀነሪክ ፕሪንት አይ ያ ኒው ላይን በዚህ መልክ መስራት እንችላለን። 111 2 ብሎ ያወጣው ኮንቲኒዩስሊ በአንድ አይትሬሽን ይሄን ያወጣ ነው። ጂን ካረኩ ይሄንን ጂን ካረኩ ያኛው ጋር ኦልሞስት ተመሳሳይ ነው። ስለዚህ ፕሪንት አይ እኔ ያወጣል። ለምሳሌ ጥያቄውን ሊዮ መጀመሪያ መስራት ይፈለግነው which one is it ኦኬ ስታር እንዲያወጣ ነው። እዚህ ጋር ኦኬ ኤክስፕሌኔሽን ኦልሬዲ ስላስቀምጥ ስንት ሮ ነው የምንፈልገው አውትፑት ደግሞ ስንት እንዲሆን የምንፈልገው ከሆነ እዚህ ጋር ያንን እንገልጻለን። ሶ ያንን ለማድረግ እንግዲህ አሁን እዚህ ጋር ጄ እንመርጣለሁ። ጄ መጀመሪያ ላይ ፕሪንት ጄ ቺን መቀየር አለብኝ። እስከ 5 ሳይሆን መጨረሻው እዚህ ጋር አይ መሆን አለበት። ኦኬ ስታር ከሆነ ቺን ስታር አደርጋታለሁ። just I need to use star እዚህ ጋር እንደምታዩት ስታር 2 ስታር 3 ስታር እያለ ነው የሚሄደው ማለት ነው። እስከ አይ ስለሆነ ቁጥሩን ከጨመርኩ እንደዛው እየበዛ ይሄዳል። 1 2 እዚህ ጋር ወይ ደግሞ ቺን ጄ ካረኩ ቁጥሩ ራሱ 1 1 2 ምናምን እያለ ይሄዳል። 1 1 2 1 2 3 እያለ ነው የሚያወጣው ማለት ነው። ሶ ያ ተመሳሳይ ነው። ሌላው ማየት ትችላላችሁ። እንግዲህ ለዛሬ ያለነው ክላስ ይሄን ይመስላል። ሌሰን ፎር ሉፕ ስቴትመንት ጋር የተገናኘ በሚቀጥለው ክላስ ሞር አድቫንስ እያደረግን ነው የምንሄደው። ስለዚህ ፋንክሽን ዲቴይል እናያለን ማለት ነው። ሶ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አዳዲስ የሚለቃቸው በየቀኑ የሚለቀቁ ቪዲዮዎች ኤግዚት ኤግዛም፣ ሌላም ሶፍትዌር ዲቨሎፕመንት ጋር የተገናኘ በቀላሉ እንዲታገኙ መልካም ሁሉ